አራተኛው ሳምንት በጻጉ ህሙማንን የፈወሰበት ለ38 ዘመን ያህል ባረዳ ጥራኛ ወደ ዳኛ የነበረውን አምላካችን እግዚአብሔር በእጁ ዳስሶ በጸበል ተመታጠብ ብሎ መልአኩን ቅዱስ ሩፋኤልን ሰዶ ያዳነበት ዕለት ነው። ህሙማን የተፈወሱበት፣ ሽባዎች የተተረተሩበት፣ ደንቆሮች ያዩበት፣ ዕውራን አይናቸው የበራበት፣ የጤና ብርሃን፣ የሰላም ብርሃን፣ የፍቅር ብርሃን ያጡ ሰዎች ሁሉ ህይወት ያገኙበት ነው እና ይሄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የካባዶ አንቀጸ ምሕረት ቅዱስ ሩፋኤል፣ ቅዱስ እግዚአብሔር አብ፣ ቅዱስ ማርያም፣ ቅዱስ ጊዮርጊስ፣ ጻድቁ አባታችን አቡነ ሐራ ድንግል አምስት የቃል ኪዳን ታቦት ያለበት ነው። ከተመሰረተ ገና 9ኛ ዓመቱ ነው። አሁን ይሄ የምታዩት ዛሬ በኢትዮጵያ ደረጃ ሆስፒታልም የለም፣ ሐኪምም የለም፣ መድኃኒትም የለም። መድኃኒት እቺ ቤተክርስቲያናት ጸበሎቿ ያድናሉ። ስጋው ያድናል፣ ደሞ ያድናል፣ ቃሉ ያድናል፣ ማዕጠንቱ ያድናል፣ ቅባ ሜሮኑ ያድናል፣ ቅባ ቅዱሱ ያድናልና በእውነት ሁላችሁ ኦርቶዶክሳውያኖች ለሆነ ብቻ አይደለም ቤተክርስቲያን የምትጸልዩ ለዓለምም ጭምር ሰው ሆኖ ለተፈጠረ ሁሉ ጭምር ነው። በእውነት ጊዜ ያላችሁ ገንዘብ ያላችሁ እዚህ ቦታ ላይ 5 ዓመት ለአንድ ሰውም በአካውንቱም ገቢ እንድታደርጉልን አንፈልግ። ማቴሪያሉ ሙሉ በሙሉ ተሰፍሮ ምን ያህል ብሎኬት እንደሚያስፈልግ፣ ምን ያህል አጫዋ እንደሚያስፈልግ፣ ምን ያህል ጠጠር እንደሚያስፈልግ ከባለ 6 ብረት አንስቶ እስከ ባለ 24 ድረስ ብረቱ ሁሉ ተሰፍሮ ያለበት ሁኔታ ነውና ይሄንን እያንዳንዱ ቤርጋ እየገዛን ወደ 8 ኩሲንጎች የመሬቱ አለን። ከዚህ ደግሞ እንደገና እነዚህ የሚታዩት 14 ኮሎኒዎች ናቸው። ደግሞ ወደ ላይ የሚወጣው መስቀል ቤት ነው፣ ገድል ቤት ነው፣ የቅባ ቅዱስ መቀበያ ነው። ዛሬ ሰው በተለያየ በተፈጥሮ ነገር አካሉ ጨርቅ ሸፍኖን ያለን አካላችንን ሁሉ በእውነት በበቁ ሰዎች አሜሮኑ ቅባ ቅዱስ ሌላንን ባዕድ ነገር ያልተቀላቀለበት የፈውስ ነገር ብቻ ያለበት በዚህ ቦታ ላይ መገልገል እንዲችል ነውና ታማሚ ቤተሰብ ያላችሁ እዚህ መምጣት የማይችሉ በቤት ላይ ያሉ፣ ኦክሲጅን ላይ ያሉ፣ ሆስፒታል ያሉ፣ መኖሪያ ቤት ሰው ላያቸው ጊዜ አጣቸው፣ ገንዘብ አጥሯቸው በአቅም ምክንያት በገንዘብ ምክንያት በቤታቸው ያሉትን ሁሉ በየቤቱ እየሄድን አገልግሎት እንሰጣለን። ቅዳሴያኑን እያያዝን እንሄዳለን። በአሜሮን በቅዱስን ዘቢቡን ዕጣኑን በየቤታችሁ በየቢሮአችሁ በየድርጅታችሁ ሁሉ ይዘን እንመጣለንና በእውነት ይሄን ቦታ የጋራ አድርገን ሁላችሁ የኔ ነው የሰራሁት ቤተ መቅደስ ነው የሚል ዛሬ የኛ የካህናቱ አስተዳደር እየተበላሸ ሀገርንም የጎዳ ቤተክርስቲያንንም የጎዳ ኢትዮጵያውያኖችንም የጎዳ አመራር ሆኗልና ዛሬ ደግሞ አስተዳደሩ ውስጥ ልትገቡ ይገባል። በፋይናንስ ልትገቡ ይገባል። አለን ልትሏት ይገባል። ለዚህ ቤተክርስቲያን ታማልዳችኋለችና በእውነት ይሄንን አውቃችሁ ወንድማችን ገብረስላሴ ያለም ስሙ ደግሞ ሙሉጌታ ሙሉ የሆነ ወንድም ነው። በዚህ ቦታ ላይ የልማት ኮሚቴው ነው ከተመሰረተ ከመጣው ጊዜ ጀምሮ ከኔ ጋራ የማይለይ ነው። ስለዚህ ያድናችኋል፣ ያማልዳችኋል፣ ያጸርቃችኋል ነው ጊዜያችሁ፣ በገንዘባችሁ፣ በእውቀታችሁ፣ በሃይማኖታችሁ፣ በአስራት ወቅታችሁ በእውነት ሙሉጌታን ሰምታችሁ ወደ ዘንድ ትመጡ በአስቸኳይ መልእክታችንን እናስተላልፋለን። እግዚአብሔር ከሁላችን ጋር ይሁን። ይሄ የተጀመረውን ነገር ደግሞ ለፍጻሜ ያብቃልን። መታችሁ በአካል አይታችሁ የተሰፈረው ነገር ላይ በቃ በማቴሪያል ገዝታችሁ አምጥታችሁ ባለሙያም ራሳችሁ አስተዳድራችሁ ከዚያ እዚህ የማህበረ ቅዱሳን አባላት አሉ፣ ኢንጂነሮች አሉ፣ አርኪቴክተሮች አሉ፣ የግንበኛ ሰራተኞች አሉ። ያን እያመጣችሁ በዛ ልትሳተፉ እናሳስባለን። አምላካችን እግዚአብሔር ያየነውን የሰማነውን ደግሞ ፍጻሜውን ለማየት ያብቃል። ሀገራችሁን፣ ኑሯችሁን፣ ትዳራችሁን፣ ስራችሁን ሁሉ ይባርክላችሁ፣ ይቀጥላችሁ። አሜን። ቅዱስ ሩፋኤል ከእናንተ ጋር ይሁን። አሜን። ከሁላችን ጋር ይሁን። አሜን።